ሊቀ ኅሩያን ወጋየሁ ደምሴ፣ የጎባ ወረዳ ቤተ ክህነት ዋና ጸሐፊ መምህር አበበ ወርቁ፣ የየአድባራቱ አስተዳዳሪዎችና ሰባክያነ ወንጌል አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ከሩቅም ከቅርብም የተሰበሰባችሁ የጻድቁ የአባታችን የገብረ መንፈስ ቅዱስና እንዲሁም የብርሃናተ ዓለም ቅዱስ ጳውሎስ እና ቅዱስ ጴጥሮስ ቤተሰቦች፣ ወዳጆች በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ለሰዓት አደረሳችሁ አደረሰን። እሺ እንግዲህ በእግዚአብሔር መልካም ፈቃድ በእግዚአብሔር ቸርነት ለዚህ ዕለትና ለዚህ ሰዓት ላደረሰን አንድ ጊዜ በእልልታና በጭብጨባ እንኳን አደረሳችሁ። በድጋሜ በሁለተኛ ጊዜ እንኳን አደረሳችሁ። ለሶስተኛ ጊዜ እንኳን አደረሳችሁ፣ እንኳን ደስ አላችሁ። እሺ እንግዲህ ለመታዘዝ ያለው አባቶች፣ መምህራን፣ ሰባክያነ ወንጌል ባሉበት ቦታ ላይ ጻድቁ አባታችን ገብረ መንፈስ ቅዱስ እንዲሁም ብርሃናተ ዓለም ቅዱስ ጳውሎስና ቅዱስ ጴጥሮስ ዓመታዊ መታሰቢያ የዕረፍት በዓላቸው ስለሆነ የእግዚአብሔር መልካም ፈቃድ ሆኖ እናንተንም እኛንም በተቀደሰው እንዳውም ልዩ ቦታ በሆነው ቅዱሳን ባሉበት ቦታ ላይ ላገናኘን ለዚህ ለአምላካችን ክብርና ምስጋና ይግባው። እሺ እንግዲህ የሐዋርያት ሥራ ምዕራፍ 9 ከቁጥር 6 ላይ ጌታ ሆይ ምን አደርግ ዘንድ ትወዳለህ ይላል። እስቲ በሉ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ይህንን ያለው በዕለቱ በዘመኑ ሳኦል የሚባል ሰው ነበር። ሳኦል የሚባለው ዛሬ ጳውሎስ፣ ቅዱስ ጳውሎስ የሚባለው የድሮ ስሙ ሳኦል ነው። ሳኦል ማለት አሳዳጅ፣ ሳኦል ማለት ጨካኝ፣ ሳኦል ማለት ላመነበት ወደ ኋላ የማይመለስ፣ ሳኦል ማለት ጉልበተኛ፣ በራሱ የሚስተማመን ሰው ነው። በኋላ ግን የእግዚአብሔርን ቤተሰቦች ቅዱሳንን የኦርቶዶክስ አማኞች የሆኑትን ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ፣ ስለ ሥላሴ አንድነትና ሦስትነት የሚመሰክሩትን ሁሉ ያሳድዳቸው ይገላቸው ነበርና አሁንም ወደ ደማስቆ ሀገር ሲሄድ እግዚአብሔር ተመለከተው ይላል። ማን ተመለከተው? እግዚአብሔር ተመለከተው። ምክንያቱም ይህ ሰው በጣም ጨካኝ ነው ብያቸዋለሁ። የሚሄደው ክርስቲያኖችን ሊያሳድድ፣ ሊገድል፣ ሊቆርጥ፣ ሊያቆስል ነው። ስለዚህ እግዚአብሔር ተመለከተውና ከሰማይ እንደ መብረቅ አውርዶ ዓይኑን እንዳያይ ጫካ ውስጥ እያለ ጋረደውና እዛው ቁጭ። አሁን ጀግና የነበረው ደካማ ሆነ፣ ደፋር የነበረው ፈሪ ሆነ። ምክንያቱም አያይም። አንድ ሰው ዓይኑ ካላየ ደካማ ይሆናል። ዓይኑ ሲያይ ነው ወደፊት መሄድ የሚችለው። ስለዚህ እዛው ተቀመጠ።
እግዚአብሔር በሚያውቀው ምስጢሩ በእግዚአብሔር በጥበቡ ይህን ሰው መንፈሳዊ ሰው ወንጌል እንዲሰብክ እንዲያሰብክ አሕዛብን እንዲያጠምቅ ለአመነበት እንደማይመለስ ስላወቀ የእግዚአብሔር ትሩፋትና ቸርነቱ ወንጌሉ እንዲገባው ስለፈቀደ እግዚአብሔር ዓይኑን ማየት እንዲሳነው አደረገ ይላል። ስለዚህ ይህ ቅዱስ ጳውሎስ የፊት ስሙ ሳኦል እግዚአብሔር በዚያ ቁጭ ብሎ እያለ የሚበላው የሚጠጣውም አጣ። 3 ቀን ሳይበላ ሳይጠጣ አደረ ጫካ ውስጥ። አሁን አስቡት፣ እርሱ እየሄደ የነበረው ክርስቲያኖችን ሊያሳድድ እያለ ሊገድል ሊቆርጥ ነበር። እግዚአብሔር ግን መሃል ላይ ያዘውና አሁን እግዚአብሔር ወደ እርሱ ድምፁን አሰማ። ሳውል 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 ለምን ታሳድደኛለህ አለው። እኔ ጋር ናችሁ? እግዚአብሔር ከእናንተ ጋር ይሁን። አሁን እግዚአብሔርን የምናሳድድ ካለው አሁን እግዚአብሔር ይናገራል። ከምናሳድደው ነገር ልንመለስ ስለሚገባን ነው። ለምን ታሳድደኛለህ አለው። በጭንቀቱ በሐዘኑ በመከራው ጊዜ ስለነበረ ማየት ስለማይችል ማየት ስለተሳነው ስለራበው ስለጠማው አሁን የእግዚአብሔርን ድምፅ ሰማ ይላል። የማንን ድምፅ ሰማ? የእግዚአብሔርን ድምፅ ሰማ። አሁን ስለጨነቀው የእግዚአብሔርን ድምፅ ሰማና ወደ ላይ ቀና አለ። አንተ የማሳድድህ እኔ ማን ነኝ አለ። እኔ ናዝሬቱ ኢየሱስ ክርስቶስ ነኝ አለው። አሁን ምን ላድርግ ጌታ ሆይ፣ አሁን ምን ላድርግ? የምትለኝን ነገር ሁሉ አደርጋለሁ። ደስ ይበላችሁ የእግዚአብሔር ልጆች። ምን እንዳደርግ ትወዳለህ አላዘባላ። ጌታ ሆይ ምን እንዳደርግ ትወዳለህ? ከዚህ በኋላ የኔን ጉልበት አይቻለሁ። ምንም አይነት ጉልበት እንደሌለኝ አውቄያለሁ። አቅምም የለኝ። አቅሜ አንተ ነህ፣ ጉልበቴ አንተ ነህ፣ ብርታቴ አንተ ነህ፣ ሁለመናዬ አንተ ነህ። ጌታ ሆይ ምን እንዳደርግ ትወዳለህ አለው። የእግዚአብሔር ልጆች አሁን ምን እንድናደርግ ነው እግዚአብሔር የሚወደው? ጠይቀን እናውቃለን? በመከራችን፣ በሐዘናችን፣ በሕመማችን፣ በውድቀታችን ጊዜ እግዚአብሔርን ምን እንዳደርግ ትወዳለህ ብለነው እናውቃለን? ልንለው ይገባል። አሁን ሳውል ምን ላድርግ አለው። አሁን እንግዲህ ሲያሳድዳቸው ከነበሩት ከሐዋርያት መካከል አንዱን እልክልሃለሁ፣ እርሱ የምታደርገውን ነገር ሁሉ ይነግርሃል አለው። እርሱ አይደለም የነገረው፣ የእሱ ደቀ መዛሙርቶች፣ የኔ ደቀ መዛሙርቶች የምታደርጋቸውን ነገር ሁሉ ምን ይልሃል አለው? ይነግርሃል። አስቡት። አሁን ምን ይሆን የሚነግረው? ማን ይሆን ወደ እሱ የሚሄደው? ከደቀ መዛሙርቱ መካከል ማን ይሆን የሚሄደው? ይህ ሰው በጣም ጨካኝ ነው። በዓለም ታውቋል። በሮማ አደባባይ የሚገርም የሚሰቅል የሚገድል መሆኑ ጨካኝነቱ ታውቋል። ከሱ ይጠፉ ነበር ደቀ መዛሙርቱ ራሱ እየፈሩ። ስለዚህ ማን ይሆን የሚላከው? አሁን ግድ እሱ የሚልከውን ስለሚያውቅ አገልጋዩን አናንያ የሚባለውን ደቀ መዝሙር ወደ እሱ ላከ። ሲልከው ወደ የብረው ሄዷል። ወደዚህ ቅን ወደምትባል ቦታ ወደ ደማስቆ አቅራቢያ ወደ ሆነችው ቦታ ሄደህ እነሆ አንድ ሰው ታገኛለህ። እሱ ማን ነው? ሳውል ነው። እንግዲህ ይህ ሰው እኮ እኛን የሚፈልግ ነው አለ። እንዴት ወደ እሱ እሄዳለሁ? ይህ ሰው እኛን የሚፈልግ ነው። ክርስቲያኖችን የገደለ ያባረረ ያቆሰለ የገደለ ነው። እንዴት ወደ እሱ እሄዳለሁ? ግደለኝ ብዬ ወደ እሱ መሄድ አለብኝ አለ።
አዝዣለሁ። ታዛል በቃ ከዚህ በኋላ ታዛል። ወደ እሱ ትሄዳለህ። የሚጠይቅህ ጥያቄ ዝም ብለህ ትሄዳለህ። ወደ ከተማይቱ ይዘው ትወጣለህ መጀመሪያ። ከዚያ ከተማይቱ ከገባ በኋላ አስቀምጠው። ከተቀመጠ በኋላ በእጅህ አይኑን ንቀው። አያችሁ ዳዊት ዝም ብለህ በእጅህ አሁን ከእግዚአብሔር አይደለም። እግዚአብሔር ለዚህ ሰው ማንን ልኮለታል? ከደቀ መዛሙርቱ አንዱን አናንያን ልኮለታል እያችኋለሁ። እርሱ ደግሞ ሳይደግም ምን ሳይል ዝም ብለህ በእጅ ብቻ ዳብሰው አለው። አስቀመጠውና በእጁ እንዲህ ደበስ ሲያደርገው ቅርፊት የመሰለ እንጨት የሆነ ነገር እንዲህ የተጋገረ ነገር ከአይኑ ላይ ውልቅ ብሎ ወደቀለት። በዚህ ሰዓት አይኑ በራለት ይላል። ደስ ይበላቸው የእግዚአብሔር ልጆች። አይኑ በራለት፣ አይኑ አየ። አይኑ ካየ በኋላ ደግሞ 3 ቀን ስለሰነበተ ለማውራት ምን ያስፈልገዋል? ይህ ሰው ርቦታል፣ ጠምቶታል። የራበውን የጠማውን ሰው ዝም ብሎ ማዋራት አይቻልም። መጀመሪያ አብሮ እንዲያዋራው እንዲሰማው ምን ማለት አለበት? መብላት መጠጣት አለበት። አሁን የሚበላው አቀረበለት፣ የሚጠጣው አቀረበለት። በላ ጠጣ። ከበላ ከጠጣ በኋላ ከዚህ በኋላ ምንድነው የማደርገው አለ። ራሱ ምንም ሳያወራው ከዚህ በኋላ ምንድነው የማደርገው አለ። ከዚህ በኋላ የላከኝ የናዝሬቱ ኢየሱስ ክርስቶስ ነው፣ የድንግል ማርያም ልጅ ነው። አንተን ምርጥ ዕቃው ነህ፣ ለእግዚአብሔር እንድታገለግል እግዚአብሔር መርጦሃል አለው። ደስ ይበላችሁ የእግዚአብሔር ልጆች። ማን መርጦሃል? ማን መረጠህ? እግዚአብሔር። ዛሬ እግዚአብሔር ከሚመርጣችሁና ሰው ከሚመርጣችሁ የትኛው ይሻላችኋል? እስቲ እጃችሁን አውጡ። እግዚአብሔር የሚመርጠው ካላችሁ አውጡ። እግዚአብሔር የሚመርጠው እዚህ ሰው የሚመርጠው የምትወዱ ነው። እዚህ እግዚአብሔር የሚመርጠው ብላችሁ አውጡ። ሁለት እጃችሁን እግዚአብሔር የሚመርጠው ካላችሁ ሁለት እጃችሁ ታወጣላችሁ። እዚህ አንድ እጃችሁን ጭኑበት። በእውነት እንደ ሳኦል ከነስሙ የለወጠ ብርሃነ ዓለም ቅዱስ ጳውሎስ ያለ የእናንተንም የኔንም ታሪካችን ያ የጎሰቆለው ኃጢአታችን ከወደቅንበት ያነሳን እግዚአብሔር እንደ ቅዱስ ጳውሎስ ስማችንን ታሪካችንን ይለውጥልን። እግዚአብሔር ይባርካችሁ። አያችሁ እግዚአብሔር ልጆች፣ አሁን ቅዱስ ጳውሎስ ታሪኩ ሁሉ ተቀየረ። የወንጌል ገበሬ ሆነ። ከሕመምተኞች በሽተኛ ሆኖ ሕመምተኛ ሆኖ ተኛ። ከደካሞች ደካማ ሆኖ ተገኘ። ስለ ጌታ ስለ ኢየሱስ ክርስቶስ ስለ ሕማሙ፣ ስለ ሞቱ፣ ስለ ትንሣኤው አስተማረ። በ14 ክፍለ ሀገር ሂዶ አሕዛብን አጠመቀ ይላል። ደስ ይበላችሁ የእግዚአብሔር ልጆች። በዛሬው ዕለት ሐምሌ 5 ቀን የዕረፍቱ በዓል ሆነ ይላል። አሁንም እንደዚሁ የምናደርግ ያለ ቅዱስ ጴጥሮስ አለ። ቅዱስ ጴጥሮስ ዛሬ ነው መታሰቢያው። ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ላይ እንዲህ የሚል ነገር አለ። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ ሰውን የሰውን ልጅ ሰዎች ማን ይሉታል አለ። እኔ ጋር ናችሁ? አጠር አደርጋለሁ። የሰውን ልጅ ሰዎች ማን ይሉታል? ኤልያስ ነው ይሉሃል፣ ሙሴ ነው ይሉሃል፣ ከነቢያቶች አንዱ ነው ይሉሃል አሉ አለና ቅዱስ ጴጥሮስ መለሰ፣ እናንተስ ማን ትሉኛላችሁ አላቸው። እናንተስ ማን ትሉኛላችሁ? አንተ የሕያው እግዚአብሔር ልጅ ነህ አለው። አንተ መንፈስ ቅዱስ ገለጠህ እንጂ ማንም አላለም። ስለዚህ አንተ አለት ነህ፣ በዚህች አለት ላይም ቤተ-  ክ  ክርስቲያን እሰራለሁ። ለዚህች ቤተ ክርስቲያን የሚሆን ደግሞ 3 መሠረት እሰጣለሁ። 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 3 መሠ
ቁልፉን ለአንተ እሰጥሃለሁ አለ። አሁን እዚህ ላይ ነው ሰዎች ማን ነው የሚሉን? ሰዎች ምን እንዲሆኑ ትፈልጋላችሁ? ሰዎችስ ምንድን ነው የሚሉን ብለን እናዳምጣለን ወይ ነው? ሰዎች ስለ ቅድስናችን ወይም ስለ ኃጢአታችን ሰዎች ቢያወሩልን ይሻላል፣ እኛ ብናወራ ይሻላል? ሰው ስለ ቅድስናው መልካም ስለሚሰራ መልካም ስለሚያደርገው ነገር ራሱ ይናገር፣ ሌላ ሰው ይናገር? ማን ይሻላል? ሌላ ሰው ይናገር። ግን ሌላ ሰው ሳይሆን የሚናገርልን እኛ ነን። እንዲህ ተቀምጠን ሰብሰብ ብለን ስናወራ አንዱ ቀደም ብሎ ካወራ በኋላ ያኛው ደግሞ እንዳይበለጥ፣ ለምሳሌ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እየጸለዩ እያለ አናምርትና አንበሳዎች አብረዋቸው ተቀምጠው ነበር። ዝም ብራሱ ጸሎቱ ሲሉ እንዳያቋርጣቸው እንዲከለክሉላቸው ነበር። አያችሁ፣ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ይህ ሰው እንትን ይልና የጀግንነት የሸምድነት ወሬ ሲያወራ ምንም አንበሳ እኮ አያውቅም። የሚገርማችሁ እኔ አንበሳ ገድያለሁ ይላል። አያችሁ፣ እኔ አንበሳ ገድያለሁ፣ እኔ አንበሳ ላይ ተቀምጬ ይቻለሁ ይላል። እስቲ ያስቡት። ሌላ ሰው ግን እከሌ እኮ አንበሳ ተቀምጦ አይተነዋል፣ ትክክል ነው፣ እኔ አንበሳ ላይ ተቀምጫለሁ እንዴት ይላል? እኔ እንዴት ጽድቅ ሰርቻለሁ፣ መልካም ነገር አድርጋለሁ፣ እኔ ያልመጸወትኩት ያለርኩበት ገዳም ያልጸለይኩበት ገዳም የለም። ደግሞ ወደ ዓለሙ ሲሄድ ደግሞ በዚያ ምን ሌላም ስለ መብላት፣ ስለ መጠጣት፣ ስለ ጀግንነት ሰው ስለ ሰፍሮ ስለ መፈተሽ ሁሉ ይናገራል። የሚገርም እኮ ነው። ይህን ሁሉ ታሪክን ማን ይናገርለት? ሌሎች ሰዎች ሊናገሩ አይሻልም? ስለዚህ ስለ እናንተ ሌሎች ሰዎች ሊናገሩ ይሻላል። ስለ ራሳችን አናውራ። ሰዎች ምን ሊሉን ይገባል? እኛ ትክክለኛ መንፈሳዊ ነን። ዛሬ ጻድቁ አገልጋይ ነን። ዛሬ ስለ ቅዱስ ጴጥሮስ ስለ ቅዱስ ጳውሎስ እኛ ተከታዮቻቸው ነን። ትክክለኛ አገልጋዮቻቸው ነን። ተረክበናቸዋል። በስርዓቱ የተረከቡንን ያስረከቡንን ነገር በስርዓተኛ እያካሄድነው ነው ወይ? እነሱ የደረሰባቸውን መከራና ስቃይ ሰቆቃ እኛም እየተቀበልን ነው ወይ? እንዴት ነው ያለነው? ቅዱስ ጴጥሮስ ለመጨረሻ ጊዜ ሲደርስ ስቅላት ሲወሰድበት ወደ ላይ እንደ ጌታ እንደ ኢየሱስ ክርስቶስ ሊሰቅሉ ሲሉ እሱ ምን አለ? እባካችሁ እስካሁን ድረስ ስትደበድቡኝ፣ ስታቆስሉኝ፣ አካሌን ሁሉ ስታጎሉ፣ ስትቆርጡት እጄን አንድም አልለመንኳችሁም። አሁን ግን ልለምናችኋል። አሁን ምን ልበላችሁ አለ? ልለምናችሁ እንደ ጌታዬ እንደ ኢየሱስ ክርስቶስ ወደ ላይ አዙራችሁ አትስቀሉኝ። እግሬን ወደ ላይ አድርጋችሁ ቅንጭላቴን ወደ ታይ አድርጋችሁ እባካችሁ ወደዚህ አካባቢ ስቀሉኝ አለ። አስቡት። እኛ እንዴት ነው የምንለው? እባካችሁ አትስቀለን፣ እባክህ አታንገላቱን፣ ኧረ እባካችሁ እንጂ ስለ ወደ ላይ እንሰቀል፣ ወደ ታይ እንሰቀል፣ አንድም እንሰቀል። በዛ ሰዓት ማነው ትዝ የሚለው በመከራከር? እሱ አምላኩ ከልቡ ስለነበረ ሩጫውን ያውቅ ስለነበረ የድል አክሊል ለመቀናጀት ስለነበረ ቅዱስ ጴጥሮስ ወደ አምላኬ አምላኬን ያህል ክብር የለኝም፣ እባካችሁ እኔ ክብሬ ማንነቴ ክርስቶስ ነው፣ የድንግል ማርያም ልጅ ነው። ስለዚህ ወደ ታይ ዘቅዝቃችሁ ስቀሉ። አያችሁ እግዚአብሔር ልጆች፣ ለዚህ ነው ቅዱሳን አባቶቻችን ሐዋርያትም ሆነ ነቢያት ሰማዕታትም ሆነ ጻድቃን ያስተማሩን ዝቅ ማለት ነው። ራሳቸውን ወደ ታች ዝቅ አድርገው ነው የኖሩት። እኛስ
እኛስ የእግዚአብሔር ልጆች ከዚች መተን ይችን ገዳም አሁን ለመድረስ በእግሩ የመጣ ሰው ካለ እግሬ ተላልጧል፣ እግሬ ደግሞ የሚል ስንት አላችሁ? እግራችሁ አሁን የደከማችሁ በእውነት በእግር ስለመጣችሁ ስንታችሁ አላችሁ? ተመስገን። ለካ አባቶቻችን ነቢያት፣ ሐዋርያት ዓለምን ዙረው ሲያስተምሩ እግራቸው ቆስሎ በፀሐይ ተቃጥለው በቆራ ሁሉ አግኝቷቸው ረሃብ እርቧቸው ጥማት ጠምቷቸው ተጠምተው ተርበው ነው ለዚህ የደረሱት። ለክብር አክሊል የተቀዳጁት ያኛውን ዓለም የመንግሥተ ሰማያትን ቁልፍ በእጃቸው የያዙት ጽድቃቸው፣ ተአምራቸው፣ ሁሉ ነገር ጨርቃቸው ዛሬ የሚፈውሰው ለካ ይህን መከራ ተቀብለው ነው ብለን ልናስብ ይገባል። የእግዚአብሔር ልጆች አሁን ወደዚህ ካመጣችሁ ምን እናድርግ? ጌታ መድኃኒታችን ኢየሱስ ክርስቶስ ወደዚህ ስንጠይቀው ጌታ ኢየሱስ ክርስቶስ እኛ የምናደርገውን ነገር የአቅማችን ያውቃል። እኛ የምንጠየቀው በአቅማችን ነው። እኛ የምንጠየቀው በቤታችን ሁነን በተመቻቸ ቤታችን ሁነን ነው። ቀን እየሰራን ሌሊት እየተኛን ሁልጊዜ በእኛ አገልግሎት ሳይሆን የእግዚአብሔር አገልግሎት ሳይለየን የቅዱሳን የነቢያት የጻድቃን የነቢያት ትሩፋታቸው በረከታቸው ከኛ ሳይለየን ስለሆነ አሁን ምን እናድርግ ብለን እንደ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ የተረከበውን ጸጋና ክብር እኛም ከአባቶቻችን ክብርና በረከት ትሩፋት እንድናገኝ ምን እናድርግ ብለን የቅዱሳን አባቶቻችን ሥራ፣ ትውፊት፣ አካሄድ፣ ስርዓት ልንፈጽም ይገባናል። ለዚህ ሰዓት አድርሶ ይችን ሰዓት ላበቃን ለዚህ ሰዓት ላደረሰን ለእሱ ክብርና ምስጋና ይግባው። ወስብሐት እግዚአብሔር ወለወላዲቱ ክቡር ይቆየን። በአባታችን ባዶ ያስተማረን